ዓመት አደረሳችሁ መልካም አዲስ ዓመት ውድ የዶይቼ ቬለ ተከታታዮች በአዲሱ ዓመት ጤና ሰላም ፍቅር መተሳሰብ አንድነት ያምጣልን የጀርመኑ የዓለም አቀፍ መገናኛ አገልግሎት ዶይቼ ቬለ DW ለኢትዮጵያውያን በሙሉ ፍሮስ ኖይስ ያር ይላል በመኞቱ እንኳን አደረሳችሁ መልካም አዲስ ዓመት ማለት ነው በጀርመንኛ መስከረም 1 ቀን 2012 ዓ.ም ሐሙስ ነው ዛሬ እንኳን አደረሰን ይስጥልኝ የተከበራችሁ ዶይቼ ቬለ ተከታታዮች ዛሬ እኛም አውዳመት እያልን ጎዝጉዘን እጣን ሰንደሉን አጫጭሰን በኢትዮጵያ በተለያዩ አካባቢዎች የሚገኙ ወኪሎቻችን ያደረሱንን የአዲስ ዓመት አከባበር ዘገባዎች እናስደምጣለን በፈረንሳይ በፍራንክፈርት በሰሜን አሜሪካ የሚኖሩ ኢትዮጵያውያን አዲሱን ዓመት እንዴት እንደሚያከብሩ እናያለን ጊዜ ከበቃን አዲስ አበባ ያለውን ሁኔታ እንቃኛለን ለሁሉም ስርጭታችንን በተለያዩ መንገዶች መከታተል ትችላላችሁ በሬዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና በ11995 ኪሎ ሄርዝ 25 ሜትር ባንድ ወይም ደግሞ አዲስ አበባ በሚገኘው ኢትዮ FM 107.8 በቀጥታ እንደመጣለን በሳተላይት በአረብ ሳት በበድር 4 በ11996 ሜጋሄርዝ DWA 226 ዲግሪ ኢስት ሆሪዞንታል ላይ ታገኙናላችሁ በናይል ሳት 201 በ11976 ሜጋሄርዝ DWA 27 ዲግሪ ዌስት ቨርቲካል ላይ እንገኛለን ከዚህም ሌላ DW አምሃሪክ በተባለው አፕሊኬሽን ወይም DW አምሃሪክ ብላችሁ በፌስቡክ ብትፈልጉን እንገኛለን ቡና ጣኑን ይያልኩ ከቦን ጀርመን ከሚገኘው የቀጥታ ስቱዲዮ የማስተናግዳችሁ አዜብ ታደሰ ነኝ ከዶይቼ ቬለ የመጀመሪያውን ቀን የዓለም ዜና ሊያሰማን ነጋሽ መሐመድ ተዘጋጅቷል ነጋሽ እንኳን አደረሰ መልካም አዲስ ዓመት የDW ዜና አመሰግናለሁ አዜብ አንቺና ሌሎች አድማጮቻችንም መልካም አዲስ ዓመት በመጀመሪያ አርዕስቶቹን አስታውሳችኋለሁ የኢትዮጵያን የዘመን መለወጫ ምክንያት በማድረግ የሃይማኖትና የፖለቲካ መሪዎች ካለፈው ሳምንት ጀምሮ የሚያስተላልፉት የመልካም ምኞት መልእክት ዛሬም ቀጥሎ ነው ያለው ጠቅላይ ሚኒስትር አብይ አህመድን ጨምሮ አብዛኞቹ መልእክቶች ትናንት ያበቃው 2011 ለኢትዮጵያውያን የግጭት ውዝግብ የስጋትና ፈተና ዓመት እንደነበረ ጠቁመው አዲሱ ዓመት ካለፈው እንዲሻል ተመኝተዋል የተባበሩት መንግስታት የስደተኞች መርጃ ድርጅት ኮሚሽነር UNHCR ዩጋንዳ የሰፈሩና አዳዲስ የሚገቡ ስደተኞችን ለመርዳት ለጋሾች ገንዘብ እንዳልሰጡት አስታወቀ አምና የተደረገ ምርመራ ግን ዩጋንዳ በሰፈሩ ስደተኞች ስም የተሰበሰበ ገንዘብ አላግባብ መባከኑን አጋልጧል ዩጋንዳ ውስጥ 1.3 ሚሊዮን የአፍሪካ ስደተኞች ሰፍረዋል የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ከሀገራቸውም ከአውሮፓ ህብረትም የሚሰነዘርባቸው ወቀሳና ትችት እየተጠናከረ ነው የብሪታንያ ተቃዋሚ ፖለቲከኞች ጠቅላይ ሚኒስትሩ ንግስቲቱን ሳይቀር አታላዋቸዋል እያሏቸው ነው የአውሮፓ ህብረት ባለስልጣናት ደግሞ ጆንሰንን አስመሳይ በማለት ተችተዋቸዋል ዜናው በዝርዝርም ዛሬ የጀመረውን የኢትዮጵያ አዲስ ዓመት ምክንያት በማድረግ የተለያዩ ሃይማኖት አባቶች የፌደራልና የክልል መንግስታት መሪዎችና አምባሳደሮች ጭምር ካለፈው ሳምንት ጀምሮ የመልካም ምኞት መግለጫ እያስተላለፉ ነው አብዛኞቹ የሃይማኖት አባቶች ፖለቲከኞችና ዲፕሎማቶች በየመልእክቶቻቸው እንደጠቀሱት ያለፈው ዓመት ለአብዛኛው ኢትዮጵያዊ የግጭት ግድያ የስደትና ስጋት ዘመን ነበረ ጠቅላይ ሚኒስትር አብይ አህመድም ትናንት ባስተላለፉት መልእክት 2011ን ለኢትዮጵያና ኢትዮጵያውያን የታላቅ ፈተና የዛኑ ያክል ኢትዮጵያም ፈተና እንደማትወድቅ ዳግም ያረጋገጠ ዘመን ብለውታል ላይመለስ በማለፍ ላይ ያለው ዓመት ከእድሜው ቁጥር በላይ ታላቅ ፈተና የደቀነብን ግን ደግሞ ኢትዮጵያ በፈተና የማትወድቅ መሆኗን ዳግም ያስመሰከረ ዘመን ነበር 2011
ዛሬ የጀመረው ዓመት የእስካሁኑ ፈተና የሚቆምበት ሰላም፣ ዲሞክራሲና ብልጽግና የሚሰፍንበት እንዲሆን የሃይማኖትና የፖለቲካ መሪዎቹ ሰሞኑን በየፊናቸው ባስተላለፏቸው መልእክቶች ተመኝተዋል። የክልል መስተዳደር መሪዎች በየአካባቢያቸው ሰላምን ለማስፈን አበክረው ለመጣር ቃል ገብተዋል። ጠቅላይ ሚኒስትር አብይም ዛሬ የጀመረው ዓመት ሰላም፣ ዲሞክራሲና ፍትህ የሚጸናበት እንደሚሆን አስታውቀዋል። ጠቅላይ ሚኒስትሩ አክለው እንዳሉት ዘንድሮ ሊደረግ የታቀደው ምርጫም ዲሞክራሲያዊ ስርዓቱን ወደ ተሻለ ደረጃ የሚያሳድግ ይሆናል ብለዋል። መጪው ዓመት ያለፈውን እያስታወስንና እያወሳን የምንጋጭበት ሳይሆን መጪውን እያለምንና እየተለምን በአንድነት በፍቅር ተደምረን የምንፈስበት ጨርሶ የመጀመር ዓመት ይሆናል። ባቀድነው መሰረት የምናካሂደው ምርጫ የሀገራችንን የዲሞክራሲ ታሪክ ወደማይወርድበት ከፍታ የሚያደርስ ዘመን ይሆናል። እስካሁን በደረሰን ዘገባ መሰረት የክርስትናና የእስልምና ሃይማኖት መሪዎች፣ የአማራ ርዕሰ መስተዳድር፣ የኦሮሚያ፣ የትግራይ፣ የደቡብ ኢትዮጵያና የሶማሌ ምክትል ርዕሳነ መስተዳድሮች በአዲስ አበባ ዩናይትድ ስቴትስ አምባሳደር ሰሞኑን የመልካም ምኞት መግለጫዎች አስተላልፈዋል። በያዝነው የጎርጎሪያኑ 2019 ዓመት የመጀመሪያ 6 ወራት ውስጥ ብቻ 11 ሚሊዮን ያክል ሕዝብ ከቤት ንብረቱ መፈናቀሉ ተዘገበ። IDMC በሚል ምህጻረ ቃል የሚጠራው ዓለም አቀፍ የተፈናቃዮች ጉዳይ አጥኚ ድርጅት እንደሚለው ከጥር እስከ ሰኔ ማብቂያ በነበረው 6 ወር በደረሰ የተፈጥሮ አደጋ ብቻ 7 ሚሊዮን ሰው ከቤት ንብረቱ ተፈናቅሏል። በዚሁ ጊዜ በተለያዩ ሀገራት የተደረጉና የሚደረጉ ጦርነትና ግጭቶች ደግሞ ከ3.8 ሚሊዮን በላይ ሕዝብ አፈናቅለዋል። በጥናቱ መሰረት በጦርነትና ግጭት በርካታ ሕዝብ ከተፈናቀለባቸው ሀገራት አንዷም ዛሬ አዲስ ዓመቷን አንድ ያለችው ኢትዮጵያ ናት። ከኢትዮጵያ በተጨማሪ ሶሪያ፣ ዲሞክራቲክ ሪፐብሊክ ኮንጎና የመንን የሚያብጠው ጦርነትና ግጭት በሚሊዮን የሚቆጠር ሕዝብ አፈናቅሏል ይላል አጥኚው ድርጅት። የተባበሩት መንግስታት የስደተኞች መርጃ ከፍተኛ ኮሚሽነር UNHCR በእንግሊዝኛ ምህጻሩ ዩጋንዳ የሰፈሩ ስደተኞችን ለመርዳት በቂ ገንዘብ እንደሌለው አስታወቀ። በዩጋንዳ የኮሚሽነሩ ተጠሪ ዮኤል ቦትሮ ዛሬ እንዳስታወቁት መስሪያ ቤታቸው ለስደተኞች መስጠት ከሚገባው እርዳታ የሚሰጠው 35 ከመቶ ያክሉን ብቻ ነው። ዩጋንዳ ውስጥ 1.3 ሚሊዮን አፍሪካውያን ስደተኞች ሰፍረዋል። አብዛኞቹም የደቡብ ሱዳንና የኮንጎ ዲሞክራቲክ ሪፐብሊክ ዜጎች ናቸው። አሁንም የኮንጎ ተጨማሪ ስደተኞች ወደ ዩጋንዳ እየገቡ ነው። ቦትሮው እንደሚሉት ከዚህ ቀደም የሰፈሩትንና አዳዲሶቹን ስደተኞች ለማስተናገድ መስሪያ ቤታቸው በዓመት $900 ሚሊዮን ያስፈልገዋል። ይሁንና እስካሁን የሚያገኘው ገንዘብ ከሚያስፈልገው ከግማሽ ያነሰ ነው። ኃላፊው እንደሚሉት ኃላፊው አክለው እንዳስታወቁት እርዳታ ሰጪዎች በመሰላቸታቸው መስሪያ ቤታቸው የሚፈልገውን ያክል ገንዘብ ማግኘት አልቻለም። ይሁንና የተባበሩት መንግስታት ድርጅት ባለፈው የግሪጎሪያን 2018 ባደረገው ምርመራ በዩጋንዳ የUNHCR ቅርንጫፍ በሚሊዮን $1 የሚቆጠር ገንዘብ አላግባብ ማባከኑን አጋልጦ ነበረ። ከባከነው ገንዘብ ውስጥ ኋላ የዩጋንዳው ጠቅላይ ሚኒስትር ቢሮ የመኪና ማቆሚያ የሆነ ስፍራን ለማስገንቢያ UNHCR የከፈለው $320,000 ይገኝበታል። ይህ ዶቼ ቬለ ነው። የዚምባብዌ ሕዝብ ባለፈው ሳምንት አርብ ያረፉትን የረጅም ጊዜ መሪውን ሮበርት ሙጋቤን ዛሬ በይፋ እየተሰናበተ ነው። ትናንት ከሲንጋፖር ዚምባብዌ የገባው የሙጋቤ አስከሬን ዛሬ ከጠዋት ጀምሮ ሕዝብ እንዲሰናበተው ሐራሬ ስታዲዮም አርፏል። የዚምባብዌ የነጻነት ተፋላሚና የ37 ዘመን መሪ ሮበርት ሙጋቤ ከነገ ወዲያ ቅዳሜ በይፋ ይቀበራሉ ተብሏል። የቀብራቸው ስፍራ ግን የሀገሪቱን መንግሥት ባለሥልጣናትና የሟቹን ቤተሰቦች እያወዛገበ ነው። የዚምባብዌ መንግሥት ሙጋቤ ለሀገሪቱ ብሔራዊ ጀግኖች በተከለለው ስፍራ እንዲቀበሩ ይፈልጋል። ባለቤታቸውና ሌሎች የቤተሰቦቻቸው አባላት ግን ሙጋቤ በተናዘዙት መሠረት ከእናታቸው ቀብር አጠገብ መቀበር አለባቸው ባዮች ናቸው። የሙጋቤ እናት ቀብር የሚገኘው ከሐራሬ 85 ኪሎ ሜትር ርቀት ላይ ኩታማ በተባለ ስፍራ ነው። ፕሬዚደንት ኤመርሰን ምናንጋጓ እና የሙጋቤ ባለቤት ግሬስ ሙጋቤ ልዩነቱን ለማስወገድ ቢነጋገሩም እስካሁን አልተግባቡም።
በቅዳሜው የሽኝት ስነ ስርዓት ላይ 10 የአፍሪካ ሀገራት ፕሬዝደንቶችና ቢያንስ 3 የቀድሞ ፕሬዝደንቶች ይገኛሉ። ብሪታንያን ከአውሮፓ ህብረት አባልነት ለማስወጣት በነደፉት ስልት ምክንያት ከሀገር ውስጥ ከፍተኛ ተቃውሞ የገጠማቸው አዲሱ የሀገሪቱ ጠቅላይ ሚኒስትር በአውሮፓ ህብረት ባለስልጣናትም እየተወቀሱ ነው። ጠቅላይ ሚኒስትር ቦሪስ ጆንሰን ብሪታንያን ያለ ስምምነት ከአህጉራዊ ማህበር ለማስወጣት እንዲመቻቸው የሀገራቸውን ምክር ቤት ማዘጋታቸው የመንግስታቸውን ባለስልጣናት ሳይቀር ስልጣን እንዲለቁ አስገድዷል። የብሪታንያዋ ንግሥት ኤልሳቤት ምክር ቤቱን በአስገዳጅ እረፍት የዘጉት ጠቅላይ ሚኒስትሩ የውሸት ዘገባ አቅርበው አሳስተዋቸው ነው ተብለውም እየተወነጀሉ ነው። የአውሮፓ ህብረት ባለስልጣናት በበኩላቸው የጠቅላይ ሚኒስትር ጆንሰን መንግስት ለህብረቱም እስካሁን ያቀረበው ምንም አዲስ አማራጭ የለም እያሉ ነው። በህብረቱ የብሬግዚት ጉዳይ ኮሚቴ አባል ፊሊፕ ላምቤርትስ ዛሬ እንዳሉት ደግሞ ጆንሰን በሀገራቸው ህዝብ ዘንድ የአውሮፓ ህብረትን ለማሳጣት እያሴሩ ነው። እንደማስበው የጆንሰን አጠቃላይ እቅድ ብሪታንያን ያለ ስምምነት ከአውሮፓ ህብረት አባልነት ማስወጣት ነው። በዚህ ሂደትም የአውሮፓ ህብረት ግትር ነው በማለት ለማስወገዝ ነው። ራሳቸውን በጥሩ መንፈስ የሚደራደሩ ለመስማማትና ለመግባባት የሚፈልጉ አስመስለው ማቅረብ ነው። በመጨረሻም ስምምነት ላይ ላለመድረሱ ጥፋተኛው እሳቸው ሳይሆኑ ሌላውን ጥፋተኛ ለማድረግ ነው። የአውሮፓ ህብረት ምክር ቤት አፈ ጉባኤ ዴቪድ ሳሶሊ በበኩላቸው ብሪታንያ ከህብረቱ አባልነት የምትወጣበት ጊዜ እንዲራዘም ብትጠይቅ ወይም ሌላ መፍትሄ ብታቀርብ ህብረቱ በጉዳዩ ላይ ለመወያየት ዝግጁ ነው ይላሉ። ይሁንና የጆንሰን መንግስት አዲስ ጥያቄም ሆነ የቀድሞውን ስምምነት የሚተካ አዲስ እቅድ እስካሁን ለህብረቱ አላቀረበም። ሳሶሊ እንዳሉት ብሪታንያ ካለ ስምምነት ከህብረቱ ብትወጣ ለሚደርሰው ችግር ተጠያቂዋ ራሷ ብሪታንያ ናት። ይህ ዶቼ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሚ ላስታውሳችሁ። የኢትዮጵያን የዘመን መለወጫ ምክንያት በማድረግ የሃይማኖትና የፖለቲካ መሪዎች ካለፈው ሳምንት ጀምሮ የሚያስተላልፉት የመልካም ምኞት መልእክት ዛሬም ቀጥሎ ነው የዋለው። የጠቅላይ ሚኒስትር አብይ አህመድን መልእክት ጨምሮ አብዛኞቹ መልእክቶች ትናንት ያበቃው 2011 ለኢትዮጵያውያን የግጭት ውዝግብ የስጋትና ፈተና ዓመት እንደነበረ ጠቁመው አዲሱ ዓመት ካለፈው እንዲሻል ተመኝተዋል። የተባበሩት መንግስታት የስደተኞች መርጃ ከፍተኛ ኮሚሽነር ዩኤንኤችሲአር ዩጋንዳ የሰፈሩና አዳዲስ የሚገቡ ስደተኞችን ለመርዳት ለጋሾች ገንዘብ እንዳልሰጡት አስታወቀ። አምና የተደረገ ምርመራ ግን ዩጋንዳ በሰፈሩ ስደተኞች ስም የተሰበሰበ ገንዘብ አላግባብ መባከኑን ጠቁሟል። ዩጋንዳ ውስጥ 1.3 ሚሊዮን ስደተኞች ሰፍረዋል። የዜናው መልእክት የእስካሁኑ ነበር። አማን 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 ይሁን አማን ዓመት አደረሳችሁ። መልካም አዲስ ዓመት ውድ የዶቼ ቬለ ተከታታዮች። በአዲሱ ዓመት ጤና፣ ሰላም፣ ፍቅር፣ መተሳሰብ፣ አንድነት ያምጣልን። የጀርመኑ የዓለም አቀፍ መገናኛ አገልግሎት ዶቼ ቬለ DW ለኢትዮጵያውያን በሙሉ ፍሮስ ኖይስ ያር ይላል በምኞቱ እንኳን አደረሳችሁ። መልካም አዲስ ዓመት ማለት ነው በጀርመንኛ። መስከረም 1 ቀን 2012 ዓ.ም ሐሙስ ነው ዛሬ።